ሀገሪቱም ሰላም አጣለች፣ ቤተ ክርስቲያኒቷም ሰላምን አጣለች። ሰላምን የሚያውጅ ማን ይሁን? ስለ ሰላም ማን ይናገር? ስለ ሰላም ማን ያወራ? ተብሎም ጥያቄ እስከሚቀርብበት ደረጃ ደርሰናል። ከዚህ ላይ ቆም ብለን ልናስብ የሚገባው ቤተ ክርስቲያን የራሷ ነፃነት አላት። ቤተ ክርስቲያን የራሷ ክብር አላት። ቤተ ክርስቲያን የራሷ ነፃ መድረክ ፈላጊ ናት። ሁሉም ያም ይህንን አድርጊ ይህንን አድርጊ ስላላት እየተጎተተች የተባለችውን የምታስተናግድ አትሆንም፣ አይደለችም። የፈለገ የሚያዝዛት የፈለገ የሚያሽከረክራት፣ ያልወደደ ደግሞ እንደወደደ ፍላጎቱን ምኞቱን እንድትፈጽምለት የሚጎትታት ቤተ ክርስቲያን ኑራም አታውቅም፣ ወደፊትም ልትኖር አይገባም። ቤተ ክርስቲያን ግን የራሷን ስራ ለራሷ መተው ነው። ቤተ ክርስቲያን ሞትን አታውጅም፣ ትንሣኤን ግን ታውጃለች። ቤተ ክርስቲያን ልትሰራው የሚገባትን ስራ መስራት አለባት። መንግስትም ደግሞ እንደ መንግስትነቱ ሊሰራ የሚገባውን ከመስራት አልፎ አኩራፊ ሊሆን ጨርሶ አይገባም። ይህንን ካላልሽ ግለሰቦችም አሉ አንቺ ነሽ ያልሽን ካልተወጣሽ የሚባል ነገር ከመንግስት ጨርሶም አይጠበቅም፣ ሊሆንም አይችልም። አሁን ቤተ ክርስቲያንን በጥላቻ የሚመለከቱ ስም አጠራሯን የሚያጠፉ ከዕለት ወደ ዕለት እየበዙ መጥተዋል። መንግስትም ጠባቂነቱን አረጋግጦ ሊጓዝ፣ ቤተ ክርስቲያኒቱም ሰላሟን እየሰበከች ፍቅሯን እያጸናች መልካም ነገርን እያወጀች ልትጓዝ ይገባል። ከዚህ በተረፈ ሁሉም የኔን ፍላጎትና ምኞት ካላደረግሽልኝ የኔ አይደለሽም ማለት ተገቢ አይደለም። ይህን ሁሉም ያናገረን በዓለ ጥምቀቱን ለማክበር ቤተ ክርስቲያንም ይሄንን ትበል አለበለዚያ እንዲህ አይደለም የሚሉ መልእክቶች ስለደረሱን ነው። በዚህ ላይ ቋሚ ሲኖዶሱ በሰፊው ተወያይቷል። ቤተ ክርስቲያን ሰላሟን ታውጃለች። አሉ እየተባሉ ስለተነገሩ ንግግሮችና ግለሰቦች ጳጳሳት፣ ሊቃነ ጳጳሳት ከሆኑ በቅዱስ ሲኖዶሷ ታያለች፣ ትመክራለች፣ ታስተምራለች። ከዚያ በታች ያለውን ራሷ ትመክራለች፣ ትገስጻለች። ሕግ አላትና በሕጓ መሰረት። ከዚያ ውጭ ግን ሱሪ ባንገት አውጣው የሚባል ነገር ቤተ ክርስቲያን አትሸከምም፣ አትቀበልም። ሰላሟን እያወጀች ሰላሟን እየሰበከች በሰላም መንገዷ ትጓዛለች። ሁልጊዜም ቤተ ክርስቲያን መሞትን ስራዬ ብላ ይዛው ኖራለች። ወደፊትም ሞት ከሆነ በሰላም ለመቀበል ዝግጁ ናት። ይህን ካደረግሽልኝ ይህንን አደርግልሻለሁ የሚባል መደራደሪያም የላትም፣ ሊኖራትም አይችልም። ድርድሯ ሰላምና ሰላም ብቻ ነው። የጸጥታው አካላትም ትናንት እንዲህ ተብያለሁ፣ ይህ እንደገና በተቃውሞ ካልታወጀልኝ በስተቀር ይህንን አላደርግም የሚለውን አስተሳሰብ ትቶ ሕግን በሕግ ስርዓትን በስርዓት ለመፈጸም ለማከናወን አእምሮውን አስፍቶ የተሻለ ስራ እንዲሰራ በዚሁ አጋጣሚ ቅድስት ቤተ ክርስቲያን መልእክቷን ታስተላልፋለች። ጸባጫሪዎች እንዳይኖሩ አሁን ቅድስት ቤተ ክርስቲያን እየተጎዳች ያለችበት አማኞች ሳይሆኑ ነጠላ የሚለብሱ አማኞች ሳይሆኑ ማተብ የሚያደርጉ ግን የኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች መስለው በመካከል ገብተው ችግር ፈጥረው ቤተ ክርስቲያን ችግር እንደፈጠረች የሚያስመስሉ ስላላችሁ ተናባችሁ ተዋውቃችሁ በስነ ስርዓቱ በዓሉን በልዩ መንገድ እንድናከብር የቅድስት ቤተ ክርስቲያን ጥሪ ነው። አሁንም ሌላውን ችግር በመድረክ ዙሪያ ማነው ጥፋተኛ፣ ምን አስቦ ነው፣ ምን ብሎ ነው ቅዱስ ሲኖዶስ የሚመክርበት የሚዘክርበት የሚገሰጸውን የሚገስጽበት ከቀኖና የወጣውን ከቀኖና ወጥተሃል የሚልበት የራሱ ሕግና ስርዓት ስላለው ለሕጉን ተወዋለን። ከዚያ ውጭ ግን በተደጋጋሚ ይህን ቃል የምደግመው ይህንን በሉ ይህንን አድርጉ ይህንን ካላደረጋችሁ የሚባል መያዣ ነገር ቤተ ክርስቲያን እንዲህ አይነቱን አስተናግዳም አታውቅም፣ ወደፊትም አታስተናግድም። የመጣውን በጸጋ ከምትቀበሉች እርግጠኛ ሆኜ ነው የምናገረው ይህንን። ስለዚህ በምክክር በውይይት በመተማመን በፍቅር በራሷ ፈቃድ በራሷ ፍላጎት ኃጢአትን ተጸየፉ የምትል ቤተ ክርስቲያንን አንቺ ከኃጢአት ጋር ተለማምደሻል፣ ስለዚህ እኔ ይህንን አድርጊ ስልሽ ብቻ ነው ማድረግ ያለብሽ የሚለው አስተሳሰብ ጨርሶ የቤተ ክርስቲያንን ሕልውና ይነካል። ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊ ኮብልለው አልሄዱም፣ ኮብላይም አይደሉም። ለእውነትና ለጽድቅ በቤተ ክርስቲያናቸው አንገታቸውን ከሚሰጡት አባቶች አንዱ እንጂ የሚሸሹ የሚኮበልሉ የሚደበቁ የወንጀል ሰውም ሊሆኑም አይችሉም አይደሉምም። የቅርብ ወንድማቸው እንደመሆኔ
እውነትን በጥባት ይመሰክራሉ። እኛ እናንተ ለፖለቲካችሁ ብዙ እንደምትሉ ብዙ እንደምታስቡ ሁሉ እኛም ደግሞ ለሰማያዊ መንግስታችን ለምድራዊ መንግስት መገዛትን ከሃይማኖት ነፃ እስከሆን ድረስ በሃይማኖት እስካልመጣብን ድረስ በሃይማኖትም ከመጣ መገዛት አይደለም አትገዙ ብለን እናውጃለን። መገዛት ብቻ አይደለም አትገዙም እንላለን። ግን ግደሉ አንልም፣ ተገዳደሉ አንልም። ቤተ ክርስቲያን ቃሏ ስላልሆነ አትገዙ ግን ትላለች። አባ ጴጥሮስ አባ አብርሃም እንትናቸው ተለውጠዋል፣ ዝም ብለዋል፣ አደርባይ ሆነዋል። ከሃይማኖት ውጭ ሌላ ማደሪያ የለንም። ለእኛ ማደሪያችንም መዋያችንም ሃይማኖታችን ነው። ለመንግስት እንደ መንግስት እንድንገዛ መጽሐፍ ቅዱስ ያስገድደናል። በሃይማኖታችን እስካልመጣ ድረስ ሃይማኖትም ያስገድደናል። ከዚህ ውጭ ግን በውስጥ የምንሰራውን በይፋ እንዲህ ነው በየዕለቱ ብለን አናዋራም ብለን ዝም ብለናል። ከዚህ በተረፈ የወሬ ገበያ ያለው ሰው ሁሉ የወሬ ገበያው እንዲደራ ዛሬ አባ አብርሃም አልተናገረም ሌላ ስም ልስጥ ቢል የእሱ ወሬ እንጂ የኔ አይደለም። ዛሬ አባ ጴጥሮስ ይህንን አልተናገሩም ቢል የእሱ እንጂ የአባ ጴጥሮስ አይደለም። አባ ጴጥሮስም አባ አብርሃምም ስራቸውን የሚሰሩ በሃይማኖታቸው መሰረትነት ብቻ ነው። በሃይማኖታቸው ደግሞ አይደራደሩም። ስለዚህ በቅዱስ ፓትርያርኩ ፈቃድ እንደ መንበረ ፓትርያርክ ጠቅላይ ቤተ ክህነቱ አውቆት ለአገልግሎት ቤተ ክርስቲያን ሊባርኩ ታቦታት ይዘው አስፈቅደው ሂደዋል ወደ ሰሜን አሜሪካ። ይህ ደግሞ በየጊዜው ነው የሚሄዱ፣ ዛሬ ብቻ አይደለም። ከተሾሙ ጊዜ ጀምሮ እኔ ባህር ዳር እሳቸው አሜሪካ ሄዳሉ፣ ሀገረ ስብከታችን እዚያ ስለሆነ። ስለዚህ ማደናገሪያ ሰላምን ሳይሆን ሁከትን የሚፈጥር መግባባትን ሳይሆን መራራቅን የሚያመጣ ነገር ማውራት ተገቢ ስላልሆነ ከእውነት የራቃችሁ ሰዎች እውነትን ይዛችሁ አውሩ። ጭፍን ጥላቻን አርቁት። ነገ የሚታሰር አንደበት አለ። በሚታሰር አንደበት መሸነጋገሉ ተገቢ አይደለም። ይህንኑ አስመልክቶ የማይደፈር ሲደፈር አይተናል። ቤተ ክርስቲያን ስትደፈር ዝም አልልም። ልክ የፖለቲካው መስመር ሲደፈር ዝም እንደማይል ሁሉ እኔም ደግሞ ለእኔ የመጀመሪያዋም የመጨረሻዋም ሕይወቴም ማንነቴም ክብሬም ቤተ ክርስቲያኔ ስለሆነች እሷ ስትደፈር ዝም አልልም፣ እናገራለሁ። የመጣውንም ለመቀበል በጸጋ ዝግጁ ነኝ። እንደ ግል አስተሳሰብ እንደ ቤተ ክርስቲያን መሪነቴ ችግር ሲኖር ንገሩን፣ እኛ እናርማለን፣ እኛ እናስተካክላለን፣ አላስፈላጊ እርምጃ አትውሰዱ ብለናል። ለመንግስት በሰፊው ተነጋግረናል። ትናንትና ግን ከቤተ ክህነት የሚወጣው በሙሉ ይፈተሻል። ዛሬም ከቤተ ክህነት የሚወጣ መኪና በሙሉ ይፈተሻል። የሚገባ ግን አይፈተሽም። የሚገባውን ምናልባት የእኛ ዘበኞች ይፈትሹ ይሆናል። የመንግስት ወታደሮች ግን አይፈትሹም። ስለዚህ አንዱ ሌላ ነገር ይዞ ገብቶ ሲወጣ ፈታሹ ሌላ ነገር ይዟል ተብሎ የቤተ ክርስቲያኒቷ ስምና ክብር ቢዋረድ ማን ነው ኃላፊው? ምንድን ነው የተፈለገው? እስከ ቤተ ክርስቲያን ምንድን ነው የሚወጣው? መድፍ ነው? መሳሪያ ነው? አከፋፋይ ናት ቤተ ክርስቲያኒቷ? አትታመንም። እዚህ ምንድን ነው የሚወጣው? ቤተ ክርስቲያን ከትናንትናው ጀምሮ እስካሁኑ ድረስ እኛ በማናውቀው መሪዎቹ ፈታሽ በር ላይ ቆሞ መፈተሽ ድፍረት ነው። የቤተ ክርስቲያኒቱን ሕልውናም መፈታተን ነው። አቅሟንም መፈተን ነው። ይሄ ተገቢ አይደለም። መደፋፈሩ በዝቷል። መንግስትም ቤተ ክርስቲያኒቷን ይደፍራታል፣ አልፎ ይሄዳል። ቤተ ክርስቲያኒቷን መድፈር ግን አደጋ ነው። ለሃይማኖቱ የማይሞት የለም። አዎ ከዚህ ቀደምም ብዙዎች ሙተዋል፣ ነገም ብዙ ይሞታል፣ ትናንትም ብዙ ሞቷል። ተከባብረን እንኑር፣ ለሰላም እንኑር። መሪ ቃላችን አንደበትን ከክፉን ከልክል፣ ከንፈሮችም ሽንገላ እንዳይናገሩ፣ ከክፉ ሽሽ፣ መልካምንም ማድረግ፣ ሰላምን እሻ ተከተላትም ነው። ከዚህ ውጭ በየትኛውም አቅጣጫ አዛዣችን በስቷል አሁን። ስለዚህ ላዘዘን ሁሉ አጎንብሰን እንችላለን እንዲህ ሃይማኖታችን ከሚፈቅደው ውጭ በሉ የተባልነውን ሁሉ ማለት እንችላለን እንዴ? በሉ የሚለኝ ለእኔ ሃይማኖቴ ብቻ ነው። አድርግ የሚለኝ ለእኔ ሃይማኖቴ ብቻ ነው። አድርግ የሚለኝ ለእኔ ተገዛ የሚለኝ ሕግ ብቻ ነው። ማስፈራሪያ አይገዛንም፣ ሊሆንም አይችልም። 9 ሞት መጣ ቢለው አንዱን ግባ በለው፣ ነገ ወደ እግዚአብሔር ቤት መሄዳለሁ። ለሰላም አሁንም አልመሸም። ለሰላም በምክክር እናድርገው፣ በማስፈራሪያና በዛቻ እናድርገው። ቃሉም ይከብዳል። በየቢሮው እኮ ስንሄድ ቢያንስ እኮ አይሆንም እኮ አትቁም ያሉት ለማኝ አትቁም ነው አደለ? በቃ አለቀ። አልሰጠኝም